ዓለም አቀፍ ምሁራን የኢራን ቀጣይ እርምጃ ይሆናል ብለው ከሚገምቱት ነገሮች መካከል አንደኛው የሆርሙዝ ሰርጥን ኢላማ ማድረግ ነው። የሆርሙዝ ሰርጥም የፋርስ ባህረ ሰላጤ ጠባቡ መግቢያ ሲሆንም በዓለም አቀፍ ደረጃ ከሚሸጠው ነዳጅ 20% ያህሉ የሚያልፍበት ነው። ጠባቡ ቦታ ስፋቱ 32 ኪሎ ሜትር ነው። 21 ማይል ብቻ ነው። እዚያ የሚፈጠር ማንኛውም መስተጓጎል የነዳጅ ዋጋ በዓለም ዙሪያ እንዲንርምና የአሜሪካን የኪስ ቦርሳ እንዲመታ ያደርጋል። የኢራን ፈጣን አጥቂ ጀልባዎችና በሺዎች የሚቆጠሩ የባህር ውስጥ ፈንጂዎች ያሏት ሲሆንም እነዚህ የባህር ወሽመጡን ቢያንስ ለተወሰነ ጊዜ ማለፍ እንዳይችል ሊያደርጉ ይችላሉ። በተጨማሪም እንደ አጋሮቹ የየመን ሁቲ አማጽያን በቀይ ባህር እንዳደረጉት ሁሉ ከረዥሙ የፋርስ ባህረ ሰላጤ የባህር ዳርቻው ሚሳኤሎች መተኮስም ትችላለች። አሜሪካ በአቅራቢያው ባህሬን የሰፈራቸው አምስተኛ መርከቧ ጋርም በሰርጡ ውስጥም የመርከቡ ነፃነትም ለማስጠበቅ ቃል ገብታለችና በላቀ ኃይል ምላሽም ትሰጣለች። ነገር ግን በአንጻራዊ ሁኔታ አጭር የሆነ የተኩስ ልውውጥም እንኳን የመርከብ ትራፊክ ፍሰትን ሽባ በማድረግም በባለሀብቶቹ ሊያስደነግጥ ይችላል። የነዳጅ ዋጋ እንዲጨምርም እና የእርቅ ጥሪ እንዲቀርብም ይደረጋል። በክልሉ የሚገኙ የአሜሪካን ወታደሮች ካምፕና አጋሮቻቸውን ማጥቃትም ይፈልጋሉ። አሜሪካ በአካባቢው በ10 ሺዎች የሚቆጠሩ ወታደሮች አሏት። እነዚህ በኩዌት፣ ባህሬን፣ ኳታርና የተባበሩት አረብ ኤምሬትስ በሚገኙት ቋሚ ካምፖች ውስጥ ይገኛሉ። እነዚህ የአረብ ባህረ ሰላጤ አገሮችን ከኢራን የፋርስ ባህረ ሰላጤ ማዶ የሚገኝ ሲሆንም ከእስራኤልም እጅግ በጣም ቅርብ ናቸው። እነዚህ ካምፖች ወደ እስራኤል ያሉ የተራረቁ የአየር መከላከያዎች ቢኖሩም በሚሳኤሎች ሞገዶች ወይም በታጠቁ ድሮኖች መንጋ ከመመታታቸው በፊትም የማስጠንቀቂያ ጊዜ በጣም አጭር ይሆናል እና ብዙ 100 ኪሎ ሜትሮች ማይሎች ርቀት ላይም የምትገኘው እስራኤል እንኳን ሁሉንም ግቢ ጥቃቶችን ማቆም አልቻለችም። ኢራን በአሜሪካ ጦርነት ውስጥም በመግባቷ ከፍ ያለ ዋጋ ለማስከፈልም በማሰብ በእነዚህ አገሮች የሚገኙ ቁልፍ የነዳጅና ጋዝ ተቋማትንም ለማጥቃትም ሊመርጥ ይችላልም ተብሏል። እንደ አውሮፓውያን አቆጣጠር በ2019 በሳውዲ አረቢያ በሚገኙ ሁለት ታላላቅ የነዳጅ ቦታዎች ላይ የተፈጸመው የድሮን ጥቃትም በሁቲዎች የተፈጸመ ቢባልም በአብዛኛው በኢራን ላይ የተጠቆመ ነው። የመንግስቱን የነዳጅ ጦርም ለአጭር ጊዜም በግማሽ ቀንሶ ነበር። የኢራን ተቃውሞ ዘንግ ተብሎ የሚጠራው በመካከለኛው ምስራቅ የሚገኘው ታጣቂ ቡድኖችን መረብም በጥቅምት 7 ቀን 2023 የሐማስ እስራኤል ላይ በጋዛ ሰርጥ ያደረሰችው ጥቃት ጦርነቱንም ከመቀስቀሱ በፊት ከነበረው ሁኔታ ጋር ሲነጻጸር ደካማ ቢሆንም አሁንም አንዳንድ አስፈሪ ነገሮች አሉት። እስራኤል በጋዛ ያካሄደችው የ20 ወራት ጦርነትም የፍልስጤማውያን ሐማስ እና እስላማዊ ጂሃድም ቡድኖቹን ክፉኛ አድክሟል። እስራኤል ባለፈው መኸር የሊባኖስ የሂዝቡላውን ክፉኛ በማጥቃትም አብዛኞቹን ከፍተኛ አመራሮችን በመግደልና የደቡባዊ ሊባኖስም ሰፊ ክፍሉን በማውደምም ተሳትፈው የማይታሰብ እንዲሆንም አድርገዋል። ነገር ግን ኢራን አሁን አሜሪካ ወደ ጦርነቱ ከገባች በቀይ ባህር ጥቃቶቻቸውን ለመቀጠልም አስፈራርተው የነበሩትን ሁቲዎችና በኢራቅ የሚገኘውን አጋር ሚሊሻዎችን ሊጠራ ይችላል። ሁለቱም ዩናይትድ ስቴትስ እና አጋሮቹንም ኢላማ ለማድረግ የሚያስችላቸውን ድሮንና ሚሳኤልም አቅም አላቸው። ኢራን በ1990ዎቹ በአርጀንቲና በሚገኝ የአይሁድ ማህበረሰብ ማዕከል ላይ እንደተከሰከሰችው በኢራንና በሂዝቡላ ላይም የተከሰከሰ ሁሉ ራቅ ባለ ቦታዎች የሚደረጉ ታጣቂ ጥቃቶች ላይ ምላሽ ለመስጠትም ልትሞክር ትችላለች። ወደ ኒውክሌር ጦር መሳሪያዎችን መሮጥም በኢራን የኒውክሌር ጣቢያዎች ላይ የአሜሪካ ጥቃቶች ሙሉ ተጽዕኖም ከመታወቁ በፊትም ቀናት ወይም ሳምንታት ሊወስድ ይችላል። ነገር ግን ባለሙያዎቹ የአሜሪካና የእስራኤል ጥቃቶች የኢራን የጦር መሳሪያ ማምረቻ ችሎታንም የሚያዘገዩት እንጂ ሙሉ በሙሉ የሚያስቀሩት መሆኑንም ከረጅም ጊዜ ጀምሮ ሲያስጠነቅቁም ቆይተዋል። ይህ የሆነው ኢራን ፕሮግራሟንም በሙሉ አገሪቱን ወደ ብዙ ቦታዎች የተጠናከሩ ከመሬት በታች የሚገኙ ተቋማትን ጨምሮ
ስላስጨራጨች ነው። የእስራኤልና የአሜሪካ ጦር አውሮፕላኖች የአየር ላይ እየዞሩ ባለበት ወቅት የኢራን የኒውክሌር መርሃ ግብሯንም ለመጠገን ወይም ለማቋቋም ትታገል ይሆናል። ነገር ግን አሁንም ከዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ጋር ያላትን ትብብር ሙሉ በሙሉ ለማቆምና የኒውክሌር ስርጭት መከላከያ ስምምነትን ለመተውም ሊወስን ይችላል። ሰሜን ኮሪያ እንደ አውሮፓውያን አቆጣጠር በ2003 ከስምምነቱ መውጣቷን የሚያሳወቀች ሲሆንም ከ3 ዓመት በኋላ የኒውክሌር ጦር መሳሪያ ሞክራ ነበርም። ነገር ግን ያለ ቅጣት የአየር ጥቃት መርሃ ግብሯንም ለማዳበር ነፃነት ግን ነበራት። ኢራን ፕሮግራሟ ሰላማዊ እንደሆነም ትናገራለች። ምንም እንኳን ዩራኒየም እስከ 60% ያበለጸገች ብቸኛው የኒውክሌር ጦር መሳሪያ የሌላት ሀገር ብትሆንም ይህ ከጦር መሳሪያ ደረጃ 90% የራቀ አጭር የቴክኒክ እርምጃ ነው። የአሜሪካ የስለላ ኤጀንሲዎችና አቶሚክ ኤጀንሲውም ኢራን ከፈረንጆች 2003 ጀምሮ የተደራጀ ወታደራዊ ኒውክሌር መርሃ ግብር እንደሌላትም ይገመታል። እስራኤል በመካከለኛው ምስራቅ ብቸኛው የኒውክሌር ጦር መሳሪያ ያላት ሀገር እንደሆነች በሰፊው ይታመናል። ነገር ግን እንደዚህ አይነት ጦር መሳሪያ እንዳላት ግን እስራኤል አትቀበልም። ወደ ቀጣይ መረጃ ስናልፍም የታሰበው ነገር ሆነ። የኢራን ፓርላማ ወሳኙን የሆርሙዝ ባህረ ሰርጥን ለመዝጋት የቀረበውን ሀሳብ አጸደቀ። የኢራን ፓርላማ የዓለማችን 20% የሚሆነውን ድፍድፍ ነዳጅ የሚተላለፍበት የባህር ሰርጥን ለመዝጋት የቀረበውን የውሳኔ ሀሳብ አጽድቋል። የፓርላማው ውሳኔ ተፈጻሚ የሚሆነው የኢራኑ መሪ አይቶላህ አሊ ካሚኒ በሚያሳልፉት የመጨረሻ ትዕዛዝ መሆኑን ተናግሯል። 40 ኪሎ ሜትር ብቻ ስፋት ያለው የሆርሙዝ ባህር ሰርጥ መዝጋትም ከአደጋ ካጋጠመው በዓለም ነዳጅ ዋጋ ላይ ትልቅ ተጽዕኖ ሊፈጥር እንደሚችልም ተገልጿል። የኢራን ፓርላማ ያቀረበው ይህ ውሳኔ የኢራኑ መሪ አይቶላህ የመጨረሻው ውሳኔ እየተጠበቀ ነው ሲሉም ኒውስ ዊክ የኢራን ቴሌቪዥን ጠቅሶ ዘግቧል። አሜሪካ ፎርዳውን ጨምሮ ኢራን ውስጥ በሚገኝ 3 የኒውክሌር ተቋማት ላይ ጥቃት ማድረሷን ተከትሎ ኢራን በቀጣይ ምን አይነት እርምጃ ትወስዳለች የሚለውም የሚጠበቅ ይሆናል። ወደ ቀጣይ መረጃ ስናልፍም ከዚህ ቀደም በነበረባቸው የፕሬዝዳንትነት ስልጣን ዘመን ግብጽ ግድቡንም የታላቁ የኢትዮጵያ ህዳሴ ግድብን ልታፈነዳው ትችላለች። ግብጽ ግድቧን ታፈነደዋለች። ኢትዮጵያ ስምምነት ላይ እንድትደርስም በሞክርም ጥላ ወጣለች። በዚህም ምክንያት ብዙ እርዳታ አቋርጠንባቸዋል ሲሉም የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ ግድቡ ሊመረቅ ሲቀርብም ግድቡን የፋይናንስ ያደረግነው እኛንንም ማለት ጀምረዋል። ትራምፕ ለመጀመሪያ ጊዜ ፕሬዝዳንት ሆነው አሜሪካም በመሩበት የስልጣን ጊዜ በህዳሴ ግድብ የኢትዮጵያ ግብጽ ስምምነት ላይ እንዲደርሱ አድርጌ ነበር። ኢትዮጵያ ግን ስምምነቱን ጥላ ወጣለች። ያንን ግን ማድረግ አልነበረባቸውም። ትልቅ ስህተት ነው የሰሩትም። በዚህም ብዙ እርዳታ አቋርጠንባቸዋል። ለስምምነትም ተገዢ እስካልሆኑ ድረስም ያንን ገንዘብ መቼም አያገኙም ብለው ነበር። ውሃ ወደ ናይል ወንዝ እንዳይፈስ የሚያቆም ግድብ ገነባን። ግብጽ በዚህም ተበሳጨች። መኮነንም የለባትም። ስምምነቱን አፈርሰዋል። ኢትዮጵያ ግብጽ በዚህ ሁኔታ መኖር አትችልም። ልታፈነዳው ግብጽ ትችላለች። ግብጽ ግድቡንም ታፈነዳዋለች የሚል ንግግርም ተናግረው ነበር። የራሳቸው ፕሬዝዳንት አሁን ደግሞ ግድቡን የፋይናንስ አድርገናል የሚሉም ነገር ይዘው መጥተዋል። ፕሬዝዳንቱ ትላንት ሌሊት በቱሪዝ ማህበራዊ ትስስር ገጻቸው ላይም አንድ ጽሑፍ ማጋርተው ነበር። እንዲህም ይላል። አጠቃላይ ጽሑፉ በተለይ ሀገራት ሰላም ለማስፈን ስለሰሯቸው ስራዎችም የሚያትትና ስለሰሯቸው ስራዎች ግን የኖቤል ሰላም ተሸላሚ መሆን እንዳልቻሉም በመግለጽም የሚያማር ነው። በዚህም ጽሑፋቸው በግብጽና በኢትዮጵያ መካከል ሰላም እንዲጸና አድርጌያለሁ፣ ግን የኖቤል ሰላም ሽልማትም አልተሰጠኝም ብለዋል። የግብጽና የኢትዮጵያ ጉዳይ ያነሱትን በቀጥታ ከታላቁ ህዳሴ ግድብ ጋርም በተያያዘ ሲሆንም ትራምፕ ኢትዮጵያ እየገነባቸው ያለውን ግዙፉን ግድብ በጅልነት በአሜሪካ ፋይናንስ የተደረገ ነው፣ ይህም ግድቡ ወደ ናይል የሚፈሰው ውሃ በከፍተኛ ደረጃ እንዲቀንስም የሚያደርግ ነውም ብለዋል። አወዛጋቢው ፕሬዝዳንት በተለያየ ጊዜ ምንም ማስረጃ የሌላቸውን ተጨባጭ ያልሆኑ መረጃዎችን በማቅረብ ይታወቃሉ። ታላቁ የኢትዮጵያ ህዳሴ ግድብ ከመነሻው ጀምሮ ሙሉ በሙሉ በሚባል ደረጃ በኢትዮጵያ ላብና ሀብት የደም ዋጋ ተከፍሎበት ጭምር በህዝብ መዋጫ መንግስት በሚመድበው በጀት የተገነባ እንደሆነም የዓለም ህዝብም የሚያውቀው ነው። ይልቁንም ግብጽ ግድቡን ለማስቆም በኢትዮጵያ ሰላም እንዳይኖርም በምትሰራው ስራ
በምትሻርበው ሴራና ሐሰተኛ ወንጀል እንዲሁም በገንዘብ ጭምር የአሜሪካ ባለስልጣናት በመደለል ኢትዮጵያ ላይ ጫና እንዲፈጠርም ስታደርግ ቆይታለች። ለዚህም ዋና ማሳያ ከወራት በፊትም የ11 ዓመታት እስር የተፈረደባቸው የዶናልድ ትራምፕ ሀገሩ ሰው የአሜሪካው ባለስልጣን ተጽዕኖ ፈጣሪው ሴናተር ቦብ ሜንዴዝ ናቸው። ሰውየው ኢትዮጵያ ላይ ጫና እንዲደረግም ከግብፅ ጉቦ ሲበሉ፣ ግብፅን ጥቅም ለማስከበር ከግብፅ ብዙ ብር ሲቀበሉ እንደነበረም ተረጋግጧና በሌሎች የሙስና ወንጀሎች የ11 ዓመት እስር በሀገራቸው ፍርድ ቤትም ተፈርዶባቸው ነበር። ሜንዴዝ የአሜሪካ ሕግ አውጭ ምክር ቤት ውስጥ የሰሩ በፈረንጆቹ 2020 ላይ በታላቁ የኢትዮጵያ ህዳሴ ግድብ ግንባታ የሶስትዮሽ ድርድር ኢትዮጵያ፣ ግብፅና ሱዳን ላይ በንቃት እንዲሳተፉም የተደረጉ ሰው ናቸው። በወቅቱም ኢትዮጵያ ላይ ከፍተኛ ጫና ሲያሳድሩ ነበር። ይህንንም ያደረጉትም ከግብፅ ባለስልጣናት ከፍተኛ መጠን ያለው ገንዘብ ጉቦ ከተቀበሉ በኋላ ነው። በሶስትዮሹ ድርድር ወደ አሜሪካ ዋሽንግተን እንዲሄዱ ያደረጉት ደግሞ በወቅቱ የመጀመሪያው ፕሬዝዳንት ስልጣን ዘመናቸው ላይ የነበሩትም ዶናልድ ትራምፕ ናቸው። በዋሽንግተን በተደረጉት ተከታታይ ሶስትዮሽ ድርድር ላይም ኢትዮጵያ በጫና ወደ ስምምነት እንድትመጣ ግፊት ሲደረግም እንደነበርና ኢትዮጵያ ስምምነቱን አልፈርምም በሚልም አቋሟ መጽናቷም የሚታወቅ ነው። የታላቁ የኢትዮጵያ ህዳሴ ግድብ በመስከረም ወር ላይ ይመረቃል ተብሎም ይጠበቃል። ስለተከታተላችሁ እናመሰግናለን። ቸር ቆዩልን።